ለቅሶ ላይ ሰባተኛ ተብሎ የሚታረደውን አሳልፈው ምናምን ሰደቃ ብለው ያደርጉታል። ይሄ እኮ ነው ያስቸግረው። ተሐይል ዘዴ ያኔ አሁን እኛ እኮ ሶስተኛው ቀን አይደለም ያረድነው ሁለተኛው ምናምን ላይ አው ደግሞ አምስተኛው ላይ ነው። ይሄ ነፍሳ لا تتحايل في دين الله الله دين لا تزيد أنت خلاص قبرها شنيتها أساكمال من بلال الله يقبله ወደ ቤት ይተሰራሂድ ባለህበት ታረቀው ነገር ካለ ለምሳሌ ኸይር ስራ መስራት ከፈለክ ለሱ ቁርአን ግዛለት ሚሻለው ደግሞ አንድ ቀን ሰው ተሰብስቦ ሰደቃ ብለው ብዙ ምግብ መብላቱ ሳይሆን ያኒ والله ቁርአን ብትገዛበትና ቢቀሩ ሁሌ በተቀራ ቁጥር አጅር ይኖራል አው ኪታብ ቢቀሩ አው ደግሞ የሆነ ዘውታሪ የሆነ ሰደቃል ጃሪያ ትንሽም ነገር ብቻ ሰፈር ላይ ለምሳሌ ትንሽ መስጊድ የሆነ ከበሬት በታች በኩል መስገጃ ቦታ አርገ ያኒ አታ አራት በአራት ሰዎች ሙስሊሞች እንዲሰግዱበት ኢባዳ ቦታ ነው የተወቅፍ ታርገ የተሻለ ነው ቀጣይነት ያለው ነገር ዝም ብሎ ሰው አንዴ በልቶ ቤት ከሚገባው ነገር ብዙዎቹ ጉራው ነው የሚያስጨንቅ ጉራው መቃሙ ያዝ መባሉ ዱዓ ተደረገ ይሄ ዱዓ አጅር የለውም ይሄ ሰዎች ዘንድ ዱዓ የሚባል አጅር ያለው ዱዓ አይደል ያኔ ኸዋን ዱዓ ካሜራ ያስፈልጋል ያኔ ካሜራ አንድ ዱዓ ይደረግ እልመህም አስር በሬ ነው ዱዓ ነው ተሰብስቦ ነው አባቶች ዱዓ አርጉ ይሄ አይደል አንተ ሰው ስታበላው ሸርጥ አርገህ ዱዓ ልታረጉል ማለት የለም በለው ለማዎች ሰው ብር ሲሰጣው እንኳን ወጪ ይሄ ነገር ዱዓ አርግ ብቻ ማለት ይሄ ስህተት ነው አይደል ምክንያቱም መስጠትህ ላይ አጅር እየተቀበልከ ነው انما نطعمكم لوجه الله لا نريد منكم جزاء ولا شكورا ለቅሶ ላይ ሰባተኛ ተብሎ የሚታረደው አሳልፈው